ጠፈርተኞች ከህዋ ወይም ከስፔስ ላይ እንዴት በሰላም እንደሚመለሱ አስባችሁ ታውቃላችሁ? ተልዕኳቸውን ሲጨርሱ የጠፈር መንኮራኩራቸው ከጠፈር ጣቢያ ወይም ከስፔስ ስቴሽን በዚህ መልኩ ተነጥለው መጓዝ ይጀምራል። አስፈሪው ጉዞ የሚጀምረው እዚህ ጋር ነው። ለናሳ ተልዕኮች SpaceX ድራገን የተባለን መንኮራኩር ሲጠቀሙ፣ ለራሽያ ተልዕኮች ደግሞ ሶዩዝ የተባለችው መንኮራኩር ይጠቀማሉ። መንኮራኩሩ ወደ ከባቢ አየር ሲገባ ከ1600 ዲግሪ ሴልሺየስ በላይ የሆነ ሙቀት ያገኘዋል። ታዲያ በህይወት እንዴት ተርፋሉ ካላችሁ፣ ድራገን ሆነ ሶዩዝ መንኮራኩር ወደ ጠፈርተኞች ሙቀት አልፎ እንዳይገባ ሙቀትን የሚመጥ ሂት ሼል ስላላቸው ውስጡ ቀዝቃዛ እንዲሆን ያደርጋሉ። የምድር ሲቃረቡ SpaceX ድራገን መንኮራኩሮች የሚያርፉት በፍሎሪዳ አቅራቢያ በውቅያኖስ ላይ ሲሆን ትላልቅ ፓራሹቶችን በመልቀቅ በዚህ መልኩ ያርፋሉ። መርከበኞችን መጥቶ ከውስጥ ያወጣቸዋል። ተቃራኒውም ሶዩዝ መንኮራኩሮች የሚያርፉት መሬት ላይ ሲሆን አብዛኛውን ጊዜ በካዛኪስታን በረሃ ላይ ያርፋሉ። ለማረፍም ፓራሹቶችንና መሬቱን ለማጽዳት የተለያዩ ሮኬቶችን ይጠቀማሉ። ስፔስን ቴክኖሎጂ ኢንተረስት ከሆናችሁ ፎሎ አድርጉ። መልካም ቀን።